አንድ ሚስት ለሶስት ወንድማማቾች። ይህ ታሪክ በህንድ ሀሚሊያ ተራራማ አካባቢዎች ስለሚኖረው የሃቲ ጎሳና ጆዲዳር ተብሎ ስለሚጠራው ያልተለመደ የጋብቻ ባህል የሚያሳይ ነው። አንድ ሚስት ለሶስት ወንድማማቾች የሃሚሊያ ድብቅ ታሪክ። በህንድ ሰሜናዊ ክፍል በጭጋጋማው የሃሚሊያ ተራራዎች ውስጥ ዓለም ካሰበችው የተለያየ የአኗኗር ዘይቤ አለ። እዚያ ኪራን የተባለች አንዲት ወጣት ሴት ከሶስት ወንድማማቾች ጋር በትዳር ትኖራለች። ይህ በጎሳው ዘንድ እንደ ነውር ሳይሆን እንደ ትልቅ ባህል የሚቆጠር ሲሆን ፈርተርናል ፖላንደሪ ወይም ወንድማማቾች አንዲትን ሴት በጋራ ማግባት ይባላል። ለምን ይህ ባህል ተመረጠ? ይህ ባህል ለዘመናት የቆየው በምክንያት ነው። ተራራማው አካባቢ ለኑሮ በጣም አስቸጋሪ በመሆኑና የሚታረሰው መሬት እጅግ አነስተኛ በመሆኑ ወንድማማቾች ለየብቻቸው ቢጋቡ መሬት እየተከፋፈሉ ለኑሮ የማይበቃ ይሆናል። ስለዚህ መሬትን ላለመከፋፈል የቤተሰብ ሀብትና መሬት ሳይበታተን በአንድ ላይ እንዲቆይ ይረዳል። ለስራ ክፍፍልም አንድ ወንድም ለንግድ ወይም ለትምህርት ወደ ሩቅ ከተማ ሲሄድ፣ ሌላኛው ወንድ እቤት ውስጥ እርሻውን፣ ቤተሰቡን ይጠብቃል። አንድ ወንድ ቢሞት እንኳን ሌላኛው ወንድ ለሴቶቹና ለልጆቹ ጥላ ሆኖ ይቀጥላል። ብዙዎች በወንድማማቾች መካከል ቅናት አይኖርም ወይ ብለው ይጠይቃሉ። ነገር ግን ኪራንና የጎሳው አባላት እንደሚናገሩት ሁሉም ነገር የሚከናወነው በመግባባት በፍቅር ነው። ትዳሩ ከመፈጸሙ በፊት ልጅቷ ለሁለት ወይም ለሶስት ወንድማማቾች ሚስት ለመሆን ፈቃደኛ መሆኗ የግድ መረጋገጥ አለበት። ምንም አይነት ማስገደድ የለም። ሚስቲቱ ሁሉንም ባሎቿን በእኩልነትና በአክብሮት ትይዛለች። ዛሬ ግን ጊዜው የተለወጠ ነው። ልጆቻቸው ለትምህርት ወደ ከተማ ሲሄዱ የውጭው ማህበረሰብ ሁለት አባትና አንድ እናት አላችሁ እያለ ሲሳለቅባቸው ይሰማሉ። ይህም በልጆቻቸው ላይ የስነ ልቦና ጫና ይፈጥራል። በትምህርት ቤት ምዝገባ ወቅት እንኳን የአንዱን አባት ስም ብቻ እንዲጠቀሙ ይገደዳሉ። ለእኛ እንግዳ ሊመስለን ይችላል። ነገር ግን ለሃቲ ጎሳዎች ይህ ባህል ቤተሰብን አንድ አድርጎ ለማቆየት የተፈጠረ የህልውና መንገድ ነው። ኪራ እንደምትለው ሰዎች መጥፎ አስተሳሰብ ካላቸው ነገሩን በመጥፎ መንገድ ያዩታል። ነገር ግን ይህ የኛ ባህል በበጎ ማየት ባትችሉ እንኳን ቢያንስ መጥፎ አትናገሩ። ይህን ጥንታዊ ባህል ከዘመናዊ ዓለም ጋር እየታገሉ ቢያቆዩም አሁንም በእነዚህ ረጃጅም ተራራዎች ውስጥ ቤተሰብን አንድ አለት አጨንክሮ ይዞታል። ሰዎች ባህላቸውን ከህይወታቸው ይፈጥራሉ። ለአንዱ እንግዳ የሆነ ለሌላው መደበኛ ነገር ነው። እናንተ በዚህ ጉዳይ ምን ትላላችሁ? አንድ ሚስት ለሶስት ወንድማማቾች። ይህ ታሪክ በህንድ ሀሚሊያ ተራራማ አካባቢዎች ስለሚኖረው የሃቲ ጎሳና ጆዲዳር ተብሎ ስለሚጠራው ያልተለመደ የጋብቻ ባህል የሚያሳይ ነው። አንድ ሚስት ለሶስት ወንድማማቾች የሃሚሊያ ድብቅ ታሪክ። በህንድ ሰሜናዊ ክፍል በጭጋጋማው የሃሚሊያ ተራራዎች ውስጥ ዓለም ካሰበችው የተለያየ የአኗኗር ዘይቤ አለ። እዚያ ኪራን የተባለች አንዲት ወጣት ሴት ከሶስት ወንድማማቾች ጋር በትዳር ትኖራለች። ይህ በጎሳው ዘንድ እንደ ነውር ሳይሆን እንደ ትልቅ ባህል የሚቆጠር ሲሆን ፈርተርናል ፖላንደሪ ወይም ወንድማማቾች አንዲትን ሴት በጋራ ማግባት ይባላል። ለምን ይህ ባህል ተመረጠ? ይህ ባህል ለዘመናት የቆየው በምክንያት ነው። ተራራማው አካባቢ ለኑሮ በጣም አስቸጋሪ በመሆኑና የሚታረሰው መሬት እጅግ አነስተኛ በመሆኑ ወንድማማቾች ለየብቻቸው ቢጋቡ መሬት እየተከፋፈሉ ለኑሮ የማይበቃ ይሆናል። ስለዚህ መሬትን ላለመከፋፈል የቤተሰብ ሀብትና መሬት ሳይበታተን በአንድ ላይ እንዲቆይ ይረዳል። ለስራ ክፍፍልም አንድ ወንድም ለንግድ ወይም ለትምህርት ወደ ሩቅ ከተማ ሲሄድ፣ ሌላኛው ወንድ እቤት ውስጥ እርሻውን፣ ቤተሰቡን ይጠብቃል። አንድ ወንድ ቢሞት እንኳን ሌላኛው ወንድ ለሴቶቹና ለልጆቹ ጥላ ሆኖ ይቀጥላል። ብዙዎች በወንድማማቾች መካከል ቅናት አይኖርም ወይ ብለው ይጠይቃሉ። ነገር ግን ኪራንና የጎሳው አባላት እንደሚናገሩት ሁሉም ነገር የሚከናወነው በመግባባት በፍቅር ነው። ትዳሩ ከመፈጸሙ በፊት ልጅቷ ለሁለት ወይም ለሶስት ወንድማማቾች ሚስት ለመሆን ፈቃደኛ መሆኗ የግድ መረጋገጥ አለበት። ምንም አይነት ማስገደድ የለም። ሚስቲቱ ሁሉንም ባሎቿን በእኩልነትና በአክብሮት ትይዛለች። ዛሬ ግን ጊዜው የተለወጠ ነው። ልጆቻቸው ለትምህርት ወደ ከተማ ሲሄዱ የውጭው ማህበረሰብ ሁለት አባትና አንድ እናት አላችሁ እያለ ሲሳለቅባቸው ይሰማሉ። ይህም በልጆቻቸው ላይ የስነ ልቦና ጫና ይፈጥራል። በትምህርት ቤት ምዝገባ ወቅት እንኳን የአንዱን አባት ስም ብቻ እንዲጠቀሙ ይገደዳሉ። ለእኛ እንግዳ ሊመስለን ይችላል። ነገር ግን ለሃቲ ጎሳዎች ይህ ባህል ቤተሰብን አንድ አድርጎ ለማቆየት የተፈጠረ የህልውና መንገድ ነው። ኪራ እንደምትለው ሰዎች መጥፎ አስተሳሰብ ካላቸው ነገሩን በመጥፎ መንገድ ያዩታል። ነገር ግን ይህ የኛ ባህል በበጎ ማየት ባትችሉ እንኳን ቢያንስ መጥፎ አትናገሩ። ይህን ጥንታዊ ባህል ከዘመናዊ ዓለም ጋር እየታገሉ ቢያቆዩም አሁንም በእነዚህ ረጃጅም ተራራዎች ውስጥ ቤተሰብን አንድ አለት አጨንክሮ ይዞታል። ሰዎች ባህላቸውን ከህይወታቸው ይፈጥራሉ። ለአንዱ እንግዳ የሆነ ለሌላው መደበኛ ነገር ነው። እናንተ በዚህ ጉዳይ ምን ትላላችሁ?